የሽመልስ አብዲሳ ሰዓት ለምሳሌ ይሄኔ ሰዓት እንደምታዩት 3 ሚሊዮን ነው የገዛው። ፕሬዝዳንቱ ያደረገው ሰዓት በዓለም አቀፍ ደረጃ በውድነቱና በቅንጦቱ የሚታወቅ ነው። ከዚህ ሰዓት በላይ እኮ ይገባዋል። ምንድነው ችግሩ? ሰላም ጤና ይስጥልኝ። የኦሮሚያ ፕሬዝዳንት ሽመልስ አብዲሳ እጃቸው ላይ ያደረጉት ሰዓት መነጋገሪያ ሆነዋል። የሽመልስ አብዲሳ ሰዓት ቫይራል ወጥቷል። ዛሬ በዛሀበሻ ፌስቡክ ላይ ነበር ያቀርብንላችሁ። የብዙዎችን ትኩረት የሳበው እጃቸው ላይ ያደረጉት ሰዓት ነበር። ይሄ ሮሌክስ ሰዓት በጣም ውድ ከሚባሉት መካከል አንዱ ሲሆን ዋጋውም ከ16150 እስከ $24000 ድረስ ይሄም ተንትኗል ተብሏል። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ፕሬዝዳንቱ ያደረገው ሰዓት በዓለም አቀፍ ደረጃ በውድነቱና በቅንጦቱ የሚታወቅ ነው። ሽመልስ አብዲሳ እንደዚህ አይነት ሰዓት አረገ፣ እንደዚህ ሆኗል፣ በዚህ ብር ነው የምሸጥ እያሉ ብዙ ሰው ሀሳብ ሰጥቷል። የእውነት ኢትዮጵያውያን ስንባል ምን ያህል ምቀኞች እንደሆነን በግልጽ ያወቁት በዚህ ቤት ነው። እንኳን አይደለም የኦሮሚያ ፕሬዝዳንት ኦቦ ሽመልስ አብዲሳ ቀርቶ ኖርማል እኮ ዛሬ እኮ ኖርማል ባለሀብት እኮ ወይም ደግሞ የሆነ ሰው ይሄ ሰዓት አድርጎ ይንቀሳቀሳል። ቅናት ይሁን ምንም መሸፋፈን አያስፈልግም። ባይዘ ኢትዮጵያውያን በጣም ቅናታሞች ነን እንጂ ምን ያገባን ስለ ኦቦ ሽመልስ አብዲሳ ሰዓት ማለት። የሰውን ኑሮ እያየን ነው የምንውለው። የራሳችን ኑሮ የራሳችን ላይፍ ማስተካከል የማንችል ኢትዮጵያውያን ጉደኞች እኮ ነው። የከሌ ምን አይነት ሰዓት አድርጓል፣ የከሌ ምን አይነት መነጽር አድርጓል፣ የከሌ ምን አይነት ልብስ ለብሷል። በቃ ይሄ ነው። አያችሁ፣ በግልጽ እኮ ይፋ እየወጣን ነው። ጎረቤት ላይ የምናደርገውን ቅናት ወይም ቤተሰብ ላይ የምናደርገውን ቅናት አሁን በግልጽ ነገር ላይ እያወጣ ኦሮሞ የሚያደርገው ነገር መነጋገሪያ ነው። ሁሌ ንቀት ይሁን ወይም ደግሞ ጠላቻ ይሁን አይገባኝም። ኦቦ ሽመልስ አብዲሳ የሰዓት ማረጋቸው ምን ያስወራል? ከዚህ ሰዓት በላይ እኮ ይገባዋል። ምንድነው ችግሩ? ቀለሊት እኮ ይኸው ተመልከት፣ በየማሳ እየገባ የሚያገልግል ሰው እኮ ለምን ነው የማይገባው? የሰራ ሰው እኮ ይገባዋል። ለምሳሌ ይሄኔ ሰዓት እንደምታዩት 3 ሚሊዮን ነው የገዛው። ምንድነው ታዲያ ችግሩ? የኔ ንብረት እኮ ነው፣ በራሴ በገዛው ነው የገዛው። እኛ ግን ሰዎች ያደረጉትን ሰዓት ሰዎች ያደረጉትን መነጽር እያጠናን ከምንውል ይሄ ሰርች እያደረገን እየሰራን ከምንውል ምን አለበት የራሳችን ህይወት ላይ እየሰራን ብንውል ነው የኔ ጥያቄ። የእውነት እስከ መቼ ነው እከሌ ምን ለበሰ፣ እከሌ ምን በላ፣ እከሌ ምን እየነዳ ነው፣ እከሌ ምን እያደረገ? ልክ አይደለም። ኢትዮጵያ ለኚህ ሰው ቢያንስበት ነው እንጂ ይበሳበታል ብዬ የማስበው ነገር የለም። በየሀገሩ እየዞረ በየቦታ እርሻ ሳይቀር እያረሰ ከገበሬው ጋራ የሚሰራ ሰው ለእንደዚህ ሰው ደግሞ ይገባዋል ነው። ምንድነው እኛ የሰውን ህይወት የሰውን ላይፍ እየቆጠረን የምንለው? የእውነት ያሳፍራል። እሱም እኮ እንደኛ ፍላጎት አለ፣ እንደኛው ሰው ነው። የሚያስፈልጋቸው ነገር አለ። ጥሩ ነገር መልበስ ይፈልጋል፣ ጥሩ ነገር ማድረግ ይፈልጋል። ምንም ይሄ የእውነት በዚህ ልክ ማንም ሰው ልጅ የሚፈልገው ሁሉ እሱን ያስፈልጋል። ሰው እኮ ነው። ሰዎች እቺ ቪዲዮ እኮ ይገበኛል፣ እየዘረፈ ነው፣ እንደዚህ እያደረገ ነው። እኛ እዚያም ቦታ ብናገኝ እንምራለን ወይ? እኛ ምንድነው ልማድ ሆኖ የቀረብን? ከላይ ይሰርቃል፣ ይዘርፋል፣ እንደዚህ ያደርጋል። የሚሰራ ሰው አይሞገስም። እዚህ ሀገር ላይ የሚሰራ ሰው አይወደድም። ሌባው ግን አጨበርባሪው ግን ሲመሰገንና በጣም ከፍ ተደርጎ ስታይ ታያለ። የሚሰራ ሰው ሰርቶ የሆነ ነገር ሲያደርግም ይሄም አይገባውም። እንደዚህ አይነት አባባል የለም። ሰው ሌላው ላገኘው ሌላው ላደርገው ደስ ይበልን። ምንድነው ሰይጣን ብቻ ነው ሰው ሲያገኝ ሰው ደህና ነገር ሲያደርግ የሚቀናው? ሰው ልጅ ላይ እንዴት ሰው ልጅ ይቀናዋል? ይሄ ቅናት መንፈስ ነው። ሌላ ምንም ሊሆን አይችልም። ከሽመልስ አብዲሳ በላይ የሚገራረም ሰዓትና ቲሸርት ሲያደርግ አልነበረም እንዴ? በቃ ሰው ልጅ እኮ ዝቅ እንዳይል ነው አይደለም የምንፈልገው። አሁን ላይ ግን እኔ የማየው እሱ ነገር ውሸት ነው እና እኛ የምንፈልገው ሰዎች ዝቅ ብሎ ሲታዩ ነው ማየት የምንፈልገው። ለኛ የሚያስፈልገው እኮ
ለእነዚህ ፖለቲከኞችም ወይም ለእነዚህ ለሀገራችን ለሚሰሩ ሰዎች ያስፈልጋል። ይሄን ያህል ብር አደረገ ስለ ሰዎች ህይወት ከምናጠና ስለ ሰዎች ህይወት እያየን ከምንውል የራሳችን ህይወት ብንፈትሽና ብንጥር ነገ ልክ ከነሱ በላይ ብናደርግ የተሻለ ነው ለማለት ፈልጋለሁ። እኔ ስለነበረ ጊዜ በጣም አመሰግናለሁ። ይህ ቡርጂ መልቲ ሚዲያ እኔ አዲሱ ደገፌ ነበር። በሌላ ፕሮግራም እስክንገናኝ ድረስ ቸር ሰንብቱ።